እሺ ሰላም ሰላም ወደ የዚህ ቻናል ቤተሰብ ተከታዮች እንግዲህ ዛሬ አንድ ጥያቄ ከሜንታል አባኩስ አካዳሚ ትምህርት ቤት ለስድስተኛ ክላሶች ሞዴል የወጣ ጥያቄን ይዤ መጥቻለሁና እንግዲህ ይህችን ጥያቄን አብረን እንሰራለን ማለት ነው። እንግዲህ ጥያቄውም ምን ይላል? አብረን እናነባለን። ጥያቄውም እንዲህ ይላል። የአባት እድሜ ከልጁ እድሜ በአራት እጥፍ ይበልጣል። ድምራቸው 50 ቢሆን የልጁ እድሜ ስንት ነው ይላል። ሀ 10 ለ 12.5 ሐመሮሃ 40 ሜ 15 ይላል። እንግዲህ ይህንን ጥያቄን መጀመሪያ በኮመንት መስጫው ላይ አንሰራችሁን አስቀምጡ። እሺ አሁን አብረን እንሰራለን ማለት ነው። እንግዲህ ይሄ ጥያቄ በጣም ቀለል ያለ ጥያቄ ነው። መጀመሪያ ጥያቄው በጣም ቀለል ያለ ጥያቄ ስለሆነ እነዚህ አይነት ጥያቄዎችን የምንሰራበት ማትማቲክስ የራሱ የሆነ ቀለል ያለ ህግ አለ ማለት ነው። እንግዲህ እንደዚህ አይነት ጥያቄዎችን በተለያየ ቦታ ላይ ያጋጥማሉ። እዚህ ጋር አይደለም በተለያየ ቦታ ስለሚያጋጥሙ እንደዚህ አይነት ጥያቄዎችን የምንሰራበት የራሱ የሆነ ሜተዶች አሉ ማለት ነው። እንግዲህ እንዴት ነው የምንሰራው? አብረን እንሰራለን ማለት ነው። መፍትሄ ማለት ነው። መፍትሄ ወይም መልስ ማለት ነው። መፍትሄ እንግዲህ ጥያቄው የሚለው የአባት እድሜ ከልጁ እድሜ በአራት እጥፍ ይበልጣል። አራት ነጥብ ማለት ነው። ራሱን የቻለ አራት ነጥብ ማለት ነው። ወይም አረፍተ ነገር ማለት ነው። ድምራቸው 50 ቢሆኑ ይላል። ሁለተኛው ማለት ነው። የልጁ እድሜ ስንት ነው? አሁን ጥያቄው የሚጠይቀው የልጁ እድሜ ነው። እኛ አሁን እዚህ ጋር ጥያቄውን ስንሰራ በደንብ መወከል ያለብን የአባት እድሜ የአባት እድሜ በምን እንወክላለን? በአ እንወክል። ከዛስ የልጁ እድሜ በሊ እንወክል ማለት ነው። ከዛ በኋላ ነው አረፍተ ነገሩን ወደ ወርድ በአማርኛ የተጻፈውን ወደ ማትማቲክስ እንቀይረዋለን ማለት ነው። ስለዚህ እንዴት ነው የሚለው? ከዚህ እንጀምራለን። ድምራቸው 50 ነው የሚለው። ለምሳሌ ስለዚህ አባት እድሜ ማለት ማነው? አ ሲደመር የልጅ እድሜ ማነው? ሊ ማለት ነው። ስንት ነው የሚመጣው? 50 አንድ ይቺኛዋ አረፍተ ነገር ማለት ነው። ድምራቸው 50 ነው። ይቺኛውን አረፍተ ነገር ሰራን ማለት ነው። ስለዚህ የአባት እድሜ ከልጁ እድሜ በአራት እጥፍ ይበልጣል ነው የሚለው። አሁን ደግሞ ሁለተኛው አረፍተ ነገሩ ምንድነው? አባት እድሜ ከልጁ እድሜ በስንት ይበልጣል? አራት ሲባዛ የልጁ እድሜ ነው። የአባት እድሜ ከልጁ በአራት ይበልጣል ነው የሚለው። ስለዚህ አባት እድሜ እኩል ይሆናል አራት ሲባዛ የልጁ እድሜ። ይሄ ሁለተኛው አረፍተ ነገር ማለት ነው። ስለዚህ እዚህ ጋር አሁን ኢኩዌሽን አዘጋጀን ወይም በእንግሊዘኛ ኢኩዌሽን የሚለውን አዘጋጅተናል ማለት ነው። ይሄን በወርድ የተጻፈውን በአረፍተ ነገር የተጻፈውን በሂሳባዊ ቋንቋ ቀይረናል ማለት ነው። ስለዚህ እዚህ ጋር ምንድነው የሚለው? አባት እድሜ ሲደመር ልጁ እድሜ 50 ነው። ስለዚህ ምንድነው የምናደርገው? በአባት እድሜ ቦታ እኩል ይሆናል ስለተባለ አራት ሲባዛ የልጅ እድሜን ማስገባት እንችላለን ማለት ነው። ስለዚህ አራት ሲባዛ የልጅ እድሜ ሲደመር የልጁ እድሜ እኩል ይሆናል ስንት ነው? 50 ማለት ነው። ከዛስ ይሄ ሊና ሊ ተመሳሳይ ስለሆነ መደመር ይቻላል። ስለዚህ አምስት ሊ እኩል ይሆናል 5 ሲባዛ የልጅ እድሜ ስንት ነው? እኩል ይሆናል 50 ነው። ስለዚህ ኦቨር 5 ማለት እንችላለን። ስለዚህ የልጅ እድሜ ስንት ነው? 50 ሲካፈል ለ5 ስንት ነው? 10 ማለት ነው። 10 ነው። አሁን የልጅ እድሜውን አግኝተናል። የአባቱ እድሜ ምንድነው የሚለው? አረፍተ ነገሩ የአባት እድሜ ከልጁ እድሜ በአራት እጥፍ ይበልጣል ይላል። ስለዚህ አባት እድሜ እኩል ይሆናል አራት ሲባዛ የልጁ እድሜ ማለት ነው።
ስለዚህ የአባት እድሜ እኩል ይሆናል 4 ሲባዛ በስንት በ10 ነው። ስለዚህ ስንት ይሆናል? 40 ነው። ይሄ የማ እድሜ ነው? የአባቱ እድሜ። የልጅ እድሜ ስንት ነው? 10። ጥያቄው ምንድነው የሚለው? የልጅ እድሜ ስንት ነው ነው። የልጅ እድሜው ስንት ነው? ሀ 10 ሌ 12.5 ሐመሮሃ 40 ሜ 15። እዚህ ጋር በጣም መጠንቀቅ ያለብን አሁን ሁለት መልሶች አሉ። አንደኛ የልጅ እድሜ፣ ሁለተኛ የአባት እድሜ 10ም አለው 40ም አለው መጥቷል ማለት ነው። 40ም መጥቷል። ስለዚህ እኛ የተጠየቅነው የማን እድሜ ነው? የልጅ እድሜ ስንት ነው ነው። የልጅ እድሜ ስንት ነው? ስንት ላይ ያለው ነው? ሀ ላይ ያለው 10 ማለት ነው። ስለዚህ መልሳችን ማን ይሆናል? ሀ ላይ 10 ነው። የልጁ እድሜ 10 የሚለው ነው ማለት። ስለዚህ እንግዲህ ይሄንን ቪዲዮን ለሌሎች ጋር እንዲደርስ ኮፒ ሼር እንድታደርጉ እያሳሰብኩ ደግሞ በውስጥ መስመር መስተካከል ያለብን ነገሮችን ኮመንት ላይ እየሰጣችሁ እንደዚሁ አንዳንድ ነገሮችን እየተማርን ሞዴል ጥያቄዎችም እየሰራን እንቆያለን ማለት ነው። ስላዳመጣችሁና ስለተከታተላችሁኝ ከልብ እጅግ አመሰግናለሁ። መልካም ቆይታ